በአንድ በኩል የአማራ ክልል ወይም የአማራ ህዝቦችን ነጻነት ፍለጋ ነው ጫካ የገባሁት ይልና ግን የአማራ ክልል ህዝቦችን ነጻነት ፈልጎ ጫካ የገባ ሰው ወይም ደግሞ ኃይል የአማራ ክልል ህዝቦችን ባህል፣ ሃይማኖት፣ ብዝሃ ልሳን፣ ብዝሃ ማንነት ማክበር መቻል ይኖርበታል። ወይም ደግሞ ያን ያገናዘበ እንቅስቃሴ ነው ማድረግ የሚጠበቅበት። በተቃራኒው ግን እንደምናየው እዛ እንቅስቃሴ ላይ አማራን ዲፋይን ከሚያደርግበት አሳበሰብ ጀምሮ ስህተት እንዳለው ትረዳለህ። አማራን ዲፋይን የሚያደርገው የክልሉ ወጥ ማንነት ወይም የክልሉ ጓል ነው፣ መሪ የሆነ ማንነት። ሙሉ እዛ ክልል ውስጥ ያሉ ህዝቦች በሙሉ የዛ ማንነት ገባሪዎች አድርጎ የሚያስብ መሆኑ ነው።